አንተ ዝግጁ ነህ ሞት ቢመጣ ዛሬ هل أنت مستعد ዝግጁ ነህ يا غافلا تتمادى አንተ በጥሜት ላይ የዘወተርክ ዝንጉ ሆይ غدا عليك ينادى ነገ ባንተ ላይ ጥሪ ይደረጋል عن ابن عباس رضي الله عنه እንዲህ ብሏል ሰለላሁ ዐለይሂ ወሰለም ለአንድ ሰው ሲመክሩ ሰማው አምስት ነገሮችን ከአምስት ነገሮች በፊት ጠብቅ ወጣትነትን ከርጅና በፊት ጤንነትን ከህመም በፊት ሀብትን ከድህነት በፊት ትርፍ ጊዜህን ከመጠመድ በፊት ሕይወትህንም ከመሞት በፊት አንተ በሚመች ጊዜ ላይ ነህ አንተ በሚመች ጊዜ ላይ ነህ የቀረውን አስተካክል ይቅር ይባልልሃል ያለፈውም የቀረውም ካልሆነ ግን ባለፈውም በቀረውም ትያዛለህ መቼ ነው የሕይወትን ዋጋ የምናውቀው ሞትን ስናየው የሕይወትን ዋጋ እናውቃለን ያኔ እንጠራለን መልስ አይሰጠንም አላህን ፍሩ የአላህ ባሮች አላህን ፍሩ የአላህ ባሮች ባለፈው ተገሰጹ ከዘመናትም ባለቀው የሞትን ድንገተኝነትን ፍሩ አላህ በሞትና በሰከራቱ ላይ ያግዘን በቀብርና በጽልመቱ ላይ የቂያማ ቀንና ጭንቀቱን አላህ ከቀናቶች ሁሉ ደጉን አንተም እናገኝበት አድርገን ጌታችን ሆይ ነፍሳችንን በድለናል ካልማርከን ካላዘንክልን ከከሳሪዎች እንሆናለን ጅብሪል ሆይ ኡመቶቼ ሰላት ይተዋሉ ያ ሙሐመድ አላቸው ዘመን ይመጣል ከኡመቶቼ ሃይማኖታቸውን ሁሉ በትንሽ ምድራዊ ጥቅማ ጥቅም ይሸጣሉ ሰላት ተረሳ ክልከላዎች ተስፋፉ እንዴት ነገሮችን ሊስተካከሉ ይችላሉ እንዴትስ ማህበረሰቡን ማቅናት ይቻላል በዚህ ሁኔታ ሰላቱን ሳይጠብቅ ሰላት አይደለምን ከመጥፎ ነገርና ከክልከላዎች የምትጠብቀን ሰላት አይደለምን ከመጥፎና ከተከለከሉ ነገሮች የምታቀበል አንድ መለኮታዊ ትእዛዝ ይበቃናል የሰላትን ጥቅምና ምንነት ለማወቅ አይበቃህም አላህ ከሰባቱ ሰማያት መደንገጉ አይበቃህም የሰላትን ልዕልና ለመረዳት ከሰባቱ ሰማያት የተላለፈች ትእዛዝ መሆኗ እርሱ በላይኛው አድማስ ሆኖ ከዚያም ቀረበ ወረደ እርሱ የሁለት ደጋጎች ጫፍ ያህል ወይም ከዚያ ይበልጥ የቀረበ ሆነ ወደ ባሪያውም አላህን የወረደውን አወረደ 50 ሰላትን አዘዘው ከዛም ቀነሰልን 5 ሰላት እስኪሆን ድረስ በ50 ምንዳ 5 ሰላት በ50 ምንዳ ሰላት ብርሃን ነው እንዴት ነው በጸልመት ልትራመድ የምትችለው ብዙዎች ይደናበራሉ ብዙዎች በጭንቀትና ድብርት ያማራሉ መድኃኒታቸው ወደ ሰጋጆች መስመር መምጣት ነው የወጣቶችን ወንጀል በሁሉም ቦታ መድኃኒቱ ወደ አርራህማን ቤት ጎራ በሉ በሰጋጆች መስመር ላይ ተገኙ ወጣቶቻችን ከላ ኢላሃ ኢላላህ ውጭ እየሞቱ ነው ወጣቶቻችን በሙዚቃ መሳሪያና በሙዚቃ ላይ እየሞቱ ነው ረህማንም እውነት አለ ለሸይጣን እንዲህ ያለ ጊዜ ከነሱ የቻልከውን ሰው በድምጽ አታል በእነሱም ላይ በፈረሰኞችም በእግረኞችም ሆነ በገንዘቦቻቸውም በልጆቻቸውም ተጋራቸው የተስፋ ቃልም ግባላቸው ሰይጣንም ማታለል እንጂ የተስፋ ቃልን አይገባላቸው